ተባረክ እግዚአብሔር ዛንቃኒ እምንዋም ወለዛ ቀበኒ እስከዛቲ ሰዓት ወድ ኦርቶዶክስ ተዋሕዶ አማኞች ዛሬ የምንነጋገረው ምስጢረ ሥላሴ በስነ መለኮት አስተምሮ ይሰኝማል። ይህ ምስጢር እንደ ባህር ጠልቆ እንደ ውቅያኖስ የሰፋ ቢሆንም አባቶቻችን እንዳስተማሩ ባጭሩ የምንዳስስ ይሆናል። እስከ ትምህርቱ ፍጻሜ አብሮን ይቆዩ። ቤተሰብ መሆን የምትፈልጉ ላይክ፣ ሼር፣ ሰብስክራይብ ማድረግ ይቻላችኋል። ትላንትም ነገም ዛሬም አንድም ሶስትም እንላለን። ዓለማትም ካለፉ በኋላ በአንድነትና በሶስትነት ለቅድስት ሥላሴ ምስጋና ይቀርባል። ቅድስት ሥላሴ በአንድነታቸውም በሶስትነታቸውም በመንግስታቸው ነበሩ። ኢቲስቱ ኒቼ እና መሰሎቹ እግዚአብሔር የለም ቢሉም ኒቼና ተከታዮቹ አልፈው እግዚአብሔር ዛሬም አለ፣ እስከ ዘላለምም በግርማው በአምላክነቱ ይኖራል። የቅድስት ሥላሴን አንድነትና ሶስትነት የካዱ የተጠራጠሩ ሁሉ እንደ ክረምት ዝናብ አልፈው እንደ ጤዛ ረግፈው አጋዕዝተ ዓለም ሥላሴ በስነ ፍጥረት ዛሬም ነገም ይመሰገናሉ። የሚስጥራት ሁሉ ሚስጥር ታላቁ ሚስጥር ምስጢረ ሥላሴ ነው። የሚስጥራት ሁሉ አውራ ቀዳማዊነትንም ተጎናጽፏል። ነገረ ሃይማኖት መሰረታዊ የሃይማኖት አስተምሮ አሉት። ከነዚህም ውስጥ ዶግማ፣ ቀኖና፣ ትውፊት እንላቸዋለን። ስለዚህም እነኚህ የሃይማኖት መሰረት የኛነታችንን ማመንና መታመን ሚዛናዊ ሰቅል ሆኖ ማንጸሪያ ነጥብ በመሆን ይገለጹማል። ዶግማን በማስቀደም የምንዳስስ ይሆናል። ዶግማ የምንለው በአዝማናት በሁኔታዎች በጊዜ የማይናወጥ ማገር መሆኑን ያትታል ይገልጽማል። ለምሳሌ ቅድስት ሥላሴ ቅድመ ዓለምም አንድም ሶስትም ነበሩ፣ ድህረ ዓለምም በአንድነታቸው በሶስትነታቸው ጸንተው ይገኛሉ። ከቦታ ከጊዜ ቀመር ውጭ የሆኑ ዶግማ እንላቸዋለን። ለማሳያ ያክል ዘፍጥረት 1:1 እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ይህም ሰማይና ምድር በደረቁ ሲገለጽ ነው። ስሉስ ቅዱስ የፈጠሩት በመጀመሪያ የተባለው ጊዜ ነው። ስለዚህ ጊዜ የስነ ፍጥረት አካል ነው። በተፈጣሪ ሕሳቤ ፈጣሪን እግዚአብሔርም መስፈር አይቻልም። ስሉስ ቅዱስ ከጊዜ ውጪ ናቸውና ስነ ፍጥረት ሳይፈጠር ስሉስ ቅዱስ ለምን ያህል ጊዜ ቆዩ ብንል መለካት መስፈር አንችልም። ምክንያቱም ጊዜ ስላልነበረ። እንኳን እሱ አንድ ዳውላ 100 ኪሎ ግራም ብንል የመሬት ስበት ግራቪቲ በሌለበት ቦታ ላይ ልኬት ስፍር አይኖረውም። እንደዛም ሁሉ ስሉስ ቅዱስን በጊዜ በቦታ ልንገድብ ልንሰፈር አይቻለንም። በተጨማሪም ትውልዱም ወደ ምንፍቅና ልጓም ሂደት አልባሽ ምጥ ጋላቢ ብሎም ገለባነትን ተላብሶ ወደ ነፈሰበት የሚንጓለለው በዚህ ዘመነ ወቅት ላይ በዓለም አቀፍ ደረጃ አንድ አደገኛ እንቅስቃሴ አለ። እሱም ተፈጥሮና ፈጣሪን መካድ። በኒቼ ፈላስፋ ነባዮች ያመጡት ርዕዮተ ዓለም ነው። በእነሱ ሳቤ የቅድስት ሥላሴ የሚኖሩት መኖራቸውን የተቀበሉ ምዕመናን ወምዕመናት አማኞች ሲኖሩ የሚያመልኳቸው ሲያገኙ ነው የሚል የተኮላሸ የኮሰመነ የዘቀጠ እሳቤ ነበራቸው። ኒቼና ተከታዮቹ አልፈው ከምድረ ከርስ ተሰውረው እግዚአብሔር ዛሬም በግርማው እየተመሰገነ አለ። መዝሙረኛው ቅዱስ ዳዊት እንዲህ ይነግረናል። እግዚአብሔርስ ንጉሥ ውእቱ እምቅድመ ዓለም። ዓለም ሳይፈጠር እግዚአብሔር ንጉሥ ነው። የሚነግስበት ሕዝብ አይፈልግም እግዚአብሔር። በሁለተኛ ደረጃ የምናየው የምንቃኘው ደግሞ ቀኖና ይሰኝማል። ቀኖና ደግሞ ቅዱሳን አባቶቻችን በእግዚአብሔር ሐሳብ እየተመሩ ያስቀመጡልን ስርዓት፣ ድንበር፣ ገደብ ያለው የብርሃን እልፍኝ ክርስቲያናዊ መንገድ እንለዋለን። ለምሳሌ የቅድስት ሥላሴ ልኬት የቅዳሴ ቅድስት ሥላሴን አስተምሮ በቅዳሴን ስናየው ቅዳሴ ከቦታ ቦታ ይለያል። አጽዋማት የጊዜ መጠናቸው ከቦታ ቦታ ይለያያሉ። ሙቀታማ አካባቢ አጠር ይላል፣ ቀዝቃዛ ቦታዎች ሰፋ ይላል። ይህ የሥርዓት ቀኖና ሂደትን ይገልጻሉ። ትውፊት ደግሞ የምንለው በሶስተኝነት የምናየው የምንማረው ብሎም የምንናገረው የምንሰብከው ሲወርድ ሲወራረድ በትውልድ ቅብብሎች ከኛ የደረሱ በትውፊት ይወከላሉ። ለምሳሌ በኦሪት በብሉይ ኪዳን በቃል ቅብብሎች በሐዲስ የደረሱ ቅቡልነትን ያገኙ ትውፊቶች አሉ። በመጽሐፍ ቅዱስ ጥናት ትምህርት ማየት ይቻላል። የቤተ ክርስቲያናችን ውስጥ ሚስጥር ተብሎ የሚገለጸው የሰው ልጅ መርምሮ ተፈላስፎ ሊደርስበት ያልቻለውን ነገር ሚስጥር ይባላል። ምስጢረ ሥላሴ የቤተ ክርስቲያን ስነ መለኮት ሊቅ የተባሉ ቅዱስ ጎርጎርዮስ ስለ ምስጢረ ሥላሴ ሲናገሩ እንዲህም ብለዋል። ስለ ምስጢረ ሥላሴ ስናስተምር ከተወሰኑ ሰዎች ጋር ለተወሰነ ጊዜ የተወሰነ ቦታ የምታወሩት ነገር ነው እንጂ በዘፈቀደ በዘረ ልማድ የሚወራ ነገር አይደለም። ለምን ከተባለ በዘፈቀደ የሚነገር ከሆነ ሰዎች የተለያየ እሳቤና ብዥታ ሊፈጠርባቸው ይችላል።
በሰከነ መንፈስ ልንቃኘው ልንረዳው ከሊቃውንትም ልንጠይቅ ይገባል። ምስጢረ ሥላሴ ከአምስቱ አዕማደ ምስጢራት አንዱ ነው። የማቴዎስ ወንጌልን ምዕራፍ 7 ብንመለከት ስለ ደካማና ጠንካራ ቤትም ይገልጻል። ደካማው ቤት ንፋስም ሲነፍስ ጎርፍም ሲጎርፍ ፈርሷል። በአንጻሩ ደግሞ ጠንካራ ቤት ዝናብም ቢዘንብ ወጀቡም ቢያማታ ጎርፉም ቢጎርፍ ግን ያ ጠንካራ ቤት ጸንቶ ቆሟል። ስለዚህ ስለ ምስጢረ ሥላሴ ለመረዳት በሃይማኖት መጽናትም ይገባል። አምስቱ አዕማደ ምስጢራት አምስቱ ኅቡዓት ተብሎ ይገለጹማል። በምስጢረ ሥላሴ አስተምሮ የእግዚአብሔር አንድነትና ሶስትነት ይብራራል ይመሰጠርማል። ስለ ምስጢረ ሥላሴ ስናወጋ በሰማያዊ እሳቤ የአምላክን ባህሪ መረዳት አዳጋች ያደርገዋል። ይህም ሲባል በሰዋዊ እሳቤ የአምላክን ስነ መለኮታዊ ሂደቱን መግቦቱን ልንረዳው አንችልም። እኛ የምናየው እኛ አንድ አካል ስለሆንን በአካላዊ ስብጥር የመለኮታዊትን ስሪትን መረዳት እጅግ አዳጋች ያደርገዋል። መሰረታዊ የሐሳብ ዝርጋታችን ሊሆን የሚገባው ቅድስት ሥላሴ በምን አይነት ኩነተ ሂደት ራሳቸውን ገለጹ የሚለው ማንጸሪያ ነጥባችን ሊሆን ይገባል። ይህ አመለካከት መንፈስን አድሶ ነፍስን አረስርሶ ስጋን አጎልምሶ የተሻለ የእምነት ማማ ላይ ይሰንዳል ያደርስማል። በመሆኑም በአካልና በባህሪ መካከል ያለውን ይዘት የምናይ ይሆናል። አካል ማለት ስጋ ማለት ሳይሆን እኔ የሚል ማንነትን ያንጸባርቃል። ባህሪ ደግሞ ስንቃኘው የአካል ምንነትን ያሳልጣል ያመላክታልም። ሰውነት የእኛነታችን ስሪት በስነ ፍጥረት ልዩ የሚያደርግም መገለጫ ባህሪ ሆኖ ይገለጽማል። ለምሳሌ ሕዝበ እስራኤልን በእግዚአብሔር ቸርነት እየመራ ከግብጽ ባርነት ነፃ ያወጣችሁ ማን ነው ብላችሁ ቅዱስ ሚካኤል ትሉኛላችሁ። ቅዱስ ሚካኤል አካል ነው። ከሌሎች ቅዱሳን መላእክት የሚለይበት ምንድነው ስላችሁ ደግሞ መልአክ ነው ትሉኛላችሁ። መልአክ ደግሞ ባህሪው ያትትማል ይገልጽማል። የቅድስት ሥላሴን ስነ መለኮት አስተምሮ ሰፋ አድርገን ስንቃኘው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። አንዱ አብ አካል ማንነት አለው። ማንነቱን ቢጠየቅ አብ እንላለን። በአንድ አካል በአንድ ቃል አብ አካል ብቻ ሳይሆን ባህሪ አለው። በመሆኑም አብ ከዘላለሙ የሚወልደው ዘመን የማይቆጠርለት ስሌት የማይለካለት ልጅ አለው። እርሱም ወልድ ወይም ቃል እንለዋለን። ለምሳሌ የኔ ቃል የሚወጣው ከኔ እንደሆነ ሁሉ የአብ ቃልም ከልጁ ከአብ ይወጣል። ውልደቱ ከዘላለም ከአብ ጋር ባለመቀዳደም ባለመለያየት እንደሆነ ልንገነዘብ ይገባል። ስለዚህም ዓለም ሳይፈጠር ከአብ ጋር በነበረ አንድ የአብ ልጅ በሚሆን በወልድ እናምናለን። ወልድ ከአብ ልዩ የሆነ አካል ቢኖረውም በመለኮተ ባህሪ የአብ ባህሪ ሳይሸራረፍ የወልድ ባህሪ ሆኖ ይገለጽማል። ወልድ ሁለተኛ አካል እንጂ ሁለተኛ መለኮት የለውም። ወልድ ቃል የአብን መለኮት ሙሉ በሙሉ ሳይከፈል ይጋራል ይሰባጠርማል። ስለዚህም ወልድ እውነተኛ አምላክ ከሆነው አብ የተገኘ እውነተኛ አምላክ ነው። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከዘላለሙም ከአብ የሚወጣ ነው። መንፈስ ቅዱስ ጰራቅሊጦስም የራሱ አካል ቢኖረውም ባህሪው ግን የራሱ የአብ ባህሪ ገንዘብ የሚያደርግ መሆኑን ልንገነዘብ ይገባል። ይህም ሲባል የአብና የወልድ መለኮት የራሱ መንፈስ ቅዱስ መለኮት መሆኑን ያጣይቃል ያሳይማል። ስለዚህ ምስጢረ ሥላሴ ማለት የአንድነትና ሶስትነት ምስጢር ነው። በምስጢረ ሥላሴ የምናይባቸው ነገሮች አንዱ ሀልወተ እግዚአብሔር ነው። ይህም የእግዚአብሔር መኖሩን የምንረዳበት የምንቃኝበት አብ ወልድ መንፈስ ቅዱስ የምንገነዘብበት ሂደተ ኩነትን ያጣይቃል ያሳይማል። በተጨማሪም ቅድስት ሥላሴ አንድነትና ሶስትነት የአምላካችንን ስራውን፣ ፍርዱን፣ ምሕረቱን በጥቅሉ መለኮታዊ ተግባራትን ክዋኔውን የምንረዳበት የምንሰባጠርበት ይሆናል። በመደምደሚያም ስንመለከተው ሶስት አካል አብ ወልድ መንፈስ ቅዱስ ስንነጋገር አንዳቸውን አይደሉም። ስለ ባህሪ ወይም ስለ መለኮት ስናወራ አንድ መለኮት ብቻ ያለ ሲሆን ይህ መለኮት ሳይከፈል በምልአት ለሶስቱም አካላት በመሆኑ ይህ መለኮት የተወለደ የሰረጸ አይደለም። ይልቁንም በአንክሮና በተዘክሮ ነገሩን በጥሞና ከቃኘነው ሶስት ልዩ አካላት አንድ የሚያደርጋቸው ባህሪ መለኮት ነው። ስለዚህም ኦርቶዶክስ ተዋሕዶች ልብ ልንል ልናስተውል ያስፈልጋል። የእግዚአብሔር አብ ፍቅር፣ የወልድ ጸጋ፣ የመንፈስ ቅዱስም አንድነት ከሁላችን ጋር ይሁን።